በኢትዮጵያ የብሔር እንጂ የዘር ልዩነት የለም ሲለውም የህገ መንግስትና ፌዴራሊዝም አስተምሮት ማዕከል ገለጸ። በኢትዮጵያ ውስጥም የተለያዩ ብሔሮች እንጂ የተለያዩ ዘሮች አለመኖራቸውን የህገ መንግስትና ፌዴራሊዝም አስተምሮት ማዕከል አሳውቋል። ማህበረሰቡ ዘር እየለየ የተግባባበት የሚገኘው አገላለጽም ሳይንሳዊና ስህተት መሆኑንም ማዕከሉ ለአዶ ሬዲዮ ተናግሯል። የማዕከሉ ዋና ዳይሬክተርም ኃይለ ኢየሱስ ታየም የብሔር መግለጫዎቹ ቋንቋ፣ ባህልና በአንድ አካባቢ መስፈር እንጂ ዘር ሊሆን እንደማይችልም ተናግሯል። በሀገሪቱ ውስጥም አንዱ ብሔር ከሌላው የተለየ ዘር አለመሆኑን የጠቀሱ ዋና ዳይሬክተር ኃይለ ኢየሱስም በዓለም ላይ የሚታወቁ 3 ዋና ዘር አይነቶችና በእንግሊዝኛ ሬስ መሆናቸውንና በኢትዮጵያ ውስጥም ከእነዚህ የተላቀቀ ሊኖር እንደማይችልም አሳውቋል። ይህም የተሳሳተ የዘር ልዩነት አረዳድም ለፌዴራል ስርዓት አንዱ ፈተና መሆኑን የገለጹ ዳይሬክተሩም ችግሩን ለመፍታትና ግንዛቤን ለማስተካከል ሰፊ ትምህርት መስጠት እንደሚገባም አሳስበዋል። የዩኤስኤ ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ የተራዘመው የጊዜ ገደብ ሲያበቃ ሙሉ ስልጣኔ ዛሬ ማታ ያበቃል ሲሉም አስጠንቅቋል። ሙሉ ስልጣኔ ዛሬ ማታ ያበቃል፣ ተመልሶ አይመጣም። ይህም እንዲሆን አልፈልግም፣ ግን ምናልባት ሊሆን ይችላል። ትራምፕ በትሩ ሶሻል ሚዲያ ላይ በገለጹት መልእክትም አክለውም አሁን የተሟላና አጠቃላይ ስርዓት ለውጥ ስላለው የተለያዩ ብልህና ብዙ ጽንፈኛ አእምሮ የበላይ ናቸው። ምናልባት አብዮታዊ አስደናቂ ነገር ሊከሰት ስለሚችልም ማን ያውቃል፣ ዛሬ የምናጠረው ነገር ይሆናል ሲሉም በትሩ ሶሻል ሚዲያ ላይ አስተላልፏል። የአሜሪካው ፕሬዝዳንት የኢራን ስልጣን ዛሬ ያቆማል፣ መሰረተ ልማቶች በሙሉ እንደሚያወድሙ ቢዝቱም ታዲያ የኢራን ህዝብ የትራምፕን ዛቻ ፈተው ህይወታቸውን ለማትረፍ ወደ ዋሻ አሊያም ወደ ተራሮቹም አልሸሹም። ይልቁንም በሚሊዮን የሚቆጠሩ ኢራናውያን እጅ ላይ ተያይዘው ይወድማሉ የተባለበትን ድልድይ የኃይል ተቋማት፣ የመሰረተ ልማት አውታሮች በአንድነት በመሄድ ምንም ጭምር ታወድማል እንጂ አልሸሸም ብለዋል። ይህም አይነት ጀግነት ለሀገር ራስን መስጠት፣ ያለ ፍርሃት መጋፈጥ፣ የመጣውን መከራ በጋራ ለመመከት መሰለፍ ከኢራንያን ውጭ ስኬት ይገኛል። የዓለም ህዝብ በኢራናውያን ተግባር እጅግ ተገርሟል። በጦርነቱ ተጎሳቁለው መንግስታቸው ላይ ያመጻሉ፣ በፍርሃት እጃቸውን ይሰጣሉ ተብሎ ቢጠበቅም በፍጹም ሀገራችን አናስደፍርም ብለው በአንድነት ተሰባስበዋል። ይህም አይነት መስዋዕትነት ከወዴት ይገኛል?